እንኳን ተፈጠረ። ኧረ በእናትሽ እንዴ ቢርጎ ውስጥ ቁጭ ብሎ ጸሎት። ይኸውልሽ እናቴ ስለትም ካለብሽ ጧት ተነስተን በእግራችን ደርሰን እንመጣለን። ምን መሰለው ውድ ባለቤቴ አርግዣለሁ። አርግዣለሁ? አዎ የኔ ፍቅር አርግዣለሁ። ኧረ እዛ የሚቀረቀር ነገር ወስዶ ይቀርቀርብሽ። ከኔ ገና ለገና ምጥ ላይ ነው ብለሽ በየዋጎን የገብተሽ ምናምን እሺ እንድልሽ አልተሰማሽም? እሺ እውነት ካንተ ነው ያረገዝኩት እንዴ? አገባሻለሁ ወድሻለሁ ስትለኛ ነበር። እንደውም ስላረገዝኩ እኮ ደስ ሊለኝ ነው የሚገባ። እዛው አስረገዘሽ እሱ ደስ ይበለው። እሺ ስሚ የኔ ዘር ስናይፐር ነው እንዴ ባንድ ቀን አልሞ ወስዶ የማስረገዣ እንቁላል ነው የሚሰብረው? እውነት ካንተ እኮ ነው ያረገዝኩት። ይኸውልሽ የኔን ዘር ጠንቅቄ ያውቀዋለሁ። አስተሳሰቡ ከባድ ነው። ይኸውልሽ የቪዲዮ ጌም በይ ልክ የዘር እንቁላል ሲመጣበት እንደዚህ ይጠፍ ሲል እሱ ሽጉጥ በዚህ ሲመጣ በዚህ ሲመጣ በዚህ እያለ ተከባብሮ ተቻችሎ ነው የሚኖሩት። አይ እንግዲህ ያንተ ነው አልኩ ያንተ ነው እንዴ? እምቢ የምትል ከሆነ ማለት ነው የኔም ህይወት ተበላሽቷል። ወይ አንተ እንደምን አቆርጣለሁ። ኧረ ስልጣኔ ኧረ የሴቶች ጉዳይ ድሮ እኮ ልጅህን እመን በሽማግሌ ወይ በነፍስ አባት ነበር። አሁን በገጀራ ደግሞ እኮ እኔ ነው የሚገርመው። የመጀመሪያው አልበቃ ብሎኝ ሁለተኛ እንቁላል ለመስበር ይሄ ሁሉ ገተታ ይሄ ሁሉ ልመና። አገባሻለሁ ባንድ ቬሎ ሚዜ የሰርግ አከራይ እኮ ነው የመሰልኩት። ወይኔ ጣፋጭ እየተበለ ቆይ እዚህ ቤት ውስጥ በፊት መደበቂያ ሸለቆ ምናምን አልነበር? ሸለቆ ፈልገህ ነው? ሸለቆ ጎርፍ ወስዶታል። ተይ እንጂ ጣፋጭ። ኧረ እኔ ቤቱን በደንብ አውቀዋለሁ። ከዚህ በፊትም እኮ ስር ወጥ ስመጣ ስደበቅበት አልነበር እንዴ? እሱማ ድሮ ቀረ። አሁን ቤቶቹ ለማፈርስ ጠባብ ነው። እጅን በመስኮት ብታወጣ የመኪና ጋቢና የተቀመጥክ ነው የሚመስለው። በቃ ጣፋጭዬ ወይ እንዲያደርጊ በእናትሽ አንዴ እንዳለ ሙሉ ሰውነቴን ዋጪውና በኋላ ሽንት ቤት ስትገቢ በሽንት መልክ ታውጭኛለሽ። ከነዚህ ግማት ግዜ ነው የምወጥቅ። ይቅርታ ያስተውከኛል። ተውከኛል። ነገሩት መደበቂያ ፈልገህ ነው? አዎ። ለምን ጦር ሜዳ ምሽጋን ቆፍር? ጣፋጭ ይሄማ በጣም አሪፍ ሐሳብ እኮ ነው። እንደውም ይኸውልሽ ይሄ ጭንቀት ቀን እስኪያልፍ እዛው ተቀብሬ ብቀር ይሻለኛል። እሺ መቆፈር አለ። በሩን እንዳከፍቺው። በሩን ሳከፍተው በቀዳዳው ልሽለክልክ። መጀመሪያ ከምትቦቀቦቅ ማን ሰረቃለ? ጣፋጭ መች ሌብነት ሆነና? ሌብነት ቢሆንማ ሲወርድ ሲዋረድ የመጣ እኮ ባህላችን ነው። ይኸውልሽ ይሄ ከባድ እጅግ በጣም ከባድ ነው። ይኸውልሽ ረጅም ዓመት አሳድገሽ ቅዘኑን ጠርገሽ 18 ዓመት እስኪሞላው ታሳድጊውና ልክ 18 ዓመት ሲሞላው ልቡ ያብጥበትና አናትሽ ላይ ወጥቶ እንደገና ካልቀዘንኩ ይልሻል። ምንድነው ቅዘን የምትልብኝ? የህፃንነትሽን ጨርቅና ፖፖና እንደ ሰርቀ መጣ? ጣፋጭ አንቺ ምንም አልገባሽም። ይሄ ለልጅ የማይነገር ካንቺ አይምሮ በላይ የሆነ ነገር ነው። ከኔ የበለጠ ማሰብ ብትችል ኖሮ የኔ ሚጢጥዬ ሆድ ውስጥ ልግባ አትልም ነበር። አንቺ ደግሞ በቃ ዘለሽ ገና ለገና ሴት ነኝ ብለሽ የሴቶች መብት ተሟጋች ምናምን ነኝ ለማለት ሞከርሽ። ስሚ ቆይ እናንተ ሴቶች ስልጣን ላይ ነው የወጣችሁት ነው ወይ እኔ አናት ላይ ነው የወጣችሁት? አንተ ከኔ ጋር ትሳፈጥ። አረበዛ በሩን ከፍቼ ነው በፎጫት የምጠራችሁ። እሺ ይቅርታ ጣፋጭ። ይቅርታ ማለት ከመራችን እየተማርና ስለሆነ ተደርጎላል። በጣም ተደምራለሁ አልሽ። ስሚ እኔም እኮ ይኸውልሽ ሰው ማታለልና ስርቆት ሱስ ሆኖብኝ እንጂ ብዙ ጊዜ ለመደመር እያሰብኩኝ ነበር። እሺ እዚህ ተደብቃ አስበለው ምናምን ከምትል ሂድና ይቅርታ ጠይቅና ተደመር። የወደቀን ረጋጭ ይበዛበታል አሉ። አንቺም እዚህ ቁጭ አርገሽኝ እኔን እዚሁ ተረግጭኛለሽ አይደል? እንደው የዛሬን ብቻ ልወጣት እንጂ ሁለተኛ አይለምደኝም። የማይዳገም ከሆነ እሺ ጥፋትን ንገረኝና የምረዳ ከሆነ ልርዳክ። ይኸውልሽ ጣፋጭ መቼም ታውቂኛለሽ እኔ አርፌ አልቀመጥም አይደል? አዎ ሰይጣን ራሱ ካንተ ብዙ ጥፋት ነው የተማረው። በቃ ሳላውቀው በስህተት ከሆነች ሴት ጋር ተኝቼ ነበር። ከዛ እጅ ስለሚያር ከቦርሳ ሰረክ። ኧረ አልሰረኳትም። ያው ከተኛም በኋላ አብሮን የሆነ ነገር አደረግን። ምንድን ነው ያደረጋችሁት? ባንክ ነው የዘረፋችሁት? አንቺ ደግሞ ከሌብነት ውጪ እንጂ እንዴ ምንድነው?
ስንት አይነት ወንጀል አለ መሰለሽ። ደብቁኝ ደብቁኝ የሚል አንገት የሚያስደፋ እኔ አንገት ልድፋ ላቀርቅርል እኔ አንገት። አንቺ በእናትሽ ዘፈኑን አቁሚ። እኔ ለራሴ ጨንቆኛል። ያው ተኝተን ካደረግን በኋላ በስንተኛው ጊዜ መጣ አርግዣለሁ አትለኝም? እና አርግዣለሁ ስትል ነው እዚህ የተደበቀው እንዴ? እና የትም ተልከስክሳ ላመጣችሁ ልጅ ገና ለገና እሱ ስሙ ባለጌ ነው አንዴ ስሙ ጠፍቷል ምናምን ብላ እንዳለ በኔ ታሳብ አገርምን? እንደዛ ተሆነ ቀላል ነው። እኔ አስተካክለዋለሁ። እውነት ጣፋጭ? እውነቴን ነው። እንጀዳለኝ። አንተ እዚህ ቁጭ በል፣ እኔ አስተካክለዋለሁ። እሺ ጣፋጭዬ፣ በጣም አመሰግናለሁ። ግን አደራ አሳልፈሽ እንዳትሰጪኝ። እሺ አራዳለች። እሺ የወንጀለኛ ተባባሪ ማለት ነው። ታደረከው አሳልፌ ነው የምሰጥክ። አባት ነው የገባው። ቆይ ላግኘው አለቀው። እጅ እንደማላቃተም ስንተኛ ሚስቱ ትሆን እንትና። አቤት። ቀስት ተደብቆብሽ ነው? አዎ ጠፍቶብኝ ነው። እኔ ግን አሳይሻለሁ። እሱ ግን ምንም አላጠፋውም ይለኛል። ስማ ምን ይልሻል? አሳይኝና እሱን ሆስፒታል ስንሄድ እናረጋግጣለን። እንዴት ነው ያለው? አሳይ ነይ ነይ ነይ። አንቺ ነሻ ተደብቋል ብለሽ የጠቆምሽብኝ? እና ምን ላክ አገኘሁት ነገርኳት። እንደው አምላኬ የዛሬን ብቻ ከጉድ አውጣኝ። ያንተ አይደለም ትበለኝ እንጂ የትም ሄጄ አልተኛም። ሳቤት ተኝተህ እንደ እብድ ብቻን ከምታወራ አፈ ቤት አትተኛም ነበር? ቀስ በጣም ይቅርታ። እኔ እኮ ግራ ገባኝ። ዘንድሮ ይቅርታ ጠያቂና ይቅርታ አድራጊ እንዲህ ተምታታብን፣ ተዘበራረቀብን እንዴ? እርጉዝ አይደለሁም። እርጉዝ አይደለሁም? ለዛ ነው በጠራራ ፀሐይ እንደዚህ አሽከርክረሽ አሯሩጠሽ ላቤ ጠብ እስኪል ድረስ አባረሽኝ፣ ጉድጓድ ያስቆፈርሽኝ። ምን ጉድጓድ ብቻ? እኔ ሆድ ውስጥ ልገባ ነበር። ቀስታ አንዴ ላናግር፣ አንዴ ብቻ። በጤና ችግር ምክንያት ነው ፔሪድሽ የቀረው እንጂ እርጉዝ አይደለሽም አሉኝ ዶክተሮቹ። ፔሪድ ደግሞ ከድሮም አልፎ አልፎ ይመጣል፣ አልፎ አልፎ ይቀራል። ታይ እንጂ ያንቺን ፔሪድ ውሃ ልማት ነው እንደሚለቅልሽ። ደስ ሲለው እንደ ቦምባ የሚከፍትልሽ፣ ደስ ሲለው የሚዘጋልሽ። አረዛው ያልሰማሽ ዝምራ ቆሎ እናትሽ የምታጨናንቀኝ። ልጅ አለው ስትዩ በድንጋጤ አራስ ልጅ አክሮ አዘዩ ሩሩሩሩ እያልኩ ጥጦ ሳጠባ ነበር። ዝም በይ እባክሽ። እኔ ያን እንኳን አልፈራውም። እሺ ልጅ እኮ ነው ይወለድ። ደፋ ቀና ብዬም ቢሆን አሳድገዋለሁ። ቀስ አንተ ቀስ ጣፋጭ የኔ መዘዛ ያልቅም። ባመልጠ ነው የሚሻለው። ና እኔ ሆድ ውስጥ እንጂ እናት ሆድ ውስጥ